ብዙ ሰው ስለ ሚኖክሲዲል የፀጉር ማሳደጊያ ይጠይቀኛል፣ ሴቶችም ወንዶችም። ለዚህ ሚኖክሲዲል 5% ልጠቀም 2% ልጠቀም የሚለው ጺም ያሳድጋል ፀጉር ያሳድጋል የሚለውን ነገር አንድ ላይ ልመልስላችሁ። ሚኖክሲዲል ፀጉርንም ጺምንም ያሳድጋል፣ መታወቅ ያለበት ነገር ማለት ነው። ሚኖክሲዲል ፀጉር የሚያሳድገው በሁለት መንገድ ነው። የመጀመሪያው መንገድ ምንድነው? በምንቀባው አካባቢ የደም ዝውውር እንዲጨምር ያደርጋል። የዛኔ ደግሞ ምንድነው? የደከሙ ወይም ደግሞ በደንብ እያደጉ ያልሆኑ የፀጉር ፎሊክሎችን እንዲነቃቁ ያደርጋል። በጺም ላይም ሊሆን ይችላል፣ በስካልፕ ላይ ወይም ደግሞ በጭንቅላት ላይ ሊሆን ይችላል። ሁለተኛው ነገር ደግሞ ምንድነው? ፀጉር ወይም ደግሞ የፀጉር ፎሊክል የእድገት ፌዝ ላይ ረጅም ጊዜ እንዲቆይ ይረዳል ማለት ነው። ስለ አጠቃቀሙ ላስረዳችሁ። ጺም አካባቢ መጠቀም የምትፈልጉ ከሆነ ስፕሬውን መጠቀም ትችላላችሁ። ብዙውን ጊዜ ጺም አካባቢ እንዲሁም ደግሞ ሰፊ ኤሪያ ላይ ጭንቅላታችሁ ላይ መጠቀም የምትፈልጉ ከሆነ ስፕሬውን መጠቀም ትችላላችሁ። ወይም ደግሞ ስፔሲፊክ የሆነ የተመለጠ አካባቢ ካለ ወይም ደግሞ እንደ ላሽ ያለበት አካባቢ ካለ ይሄኛውን ቀጭኑን ስፕሬይ መጠቀም ትችላላችሁ፣ ሌላ ቦታ እንዲነካካባችሁ የማትፈልጉ ከሆነ ማለት ነው። ሌላው ነገር ደግሞ መታወቅ ያለበት ነገር ሚኖክሲዲልን በቀን 2 1 ኤምኤል አትሊስት መጠቀም ይጠበቅባችኋል። ማክሲመም 1 ኤምኤል ነው መጠቀም የምትችሉት። ጠዋት 1 ኤምኤል፣ ማታ 1 ኤምኤል መቀባት ትችላላችሁ። ለውጡን ለማየት ከ4 ወር እስከ 6 ወር ይፈጃል። 1 ኤምኤል ማለት 6 ስፕሬይ ማለት ነው። ለዚህ ለጺም የምትጠቀሙት ከሆነ 3 ስፕሬይ አድርጋችሁ ማሳጅ ማድረግ ትችላላችሁ። ለጭንቅላት ደግሞ የምትጠቀሙ ከሆነ 6 ስፕሬይ አድርጋችሁ ማሳጅ ማድረግ ነው ማለት ነው። ለዚህ ሚኖክሲዲልን በማንኛውም ፋርማሲና ኮስሞቲክስ ቤት ማግኘት ትችላላችሁ። ዶክተር ሶፎንያስ ኤርሚያስ ነኝ። አመሰግናለሁ።